ሰላም ቅዱሳን ሰላማችሁ በያላችሁበት ይብዛ። እንዴት ነበራችሁ? እግዚአብሔር አምላክ በጌታ በኢየሱስም ሰላማችሁን ያብዛ። በዚህ ማለዳ አንድ ጸሎት እንድንጸልይ ፈልጋለሁ። ይህን ድምጽ ለምትሰሙ በዓለም ዙሪያ የምትገኙ ለእናንተ እግዚአብሔር በውስጥ በሚያስቀምጠው በእግዚአብሔር ቃል ልጸልላችሁ ፈልጋለሁ። አሜን ብላችሁ ተቀበሉ። በጸሎት ቦታ ሆኜ ለእናንተ ጸልያለሁ። በተለያዩ እስራት ውስጥ ለነበራችሁ፣ በህመም ውስጥ ለነበራችሁ፣ በተለያየ ጥያቄዎች፣ በተለያየ ቋጠሮች እንቆቅልሽ ውስጥ ለነበራችሁ እንጸልይ አብረን። እግዚአብሔር አምላክ ሆይ በጌታ በኢየሱስም ይሄን ድምጽ ለሚሰሙ ለወንድሞቼ ለእህቶቼ በየትኛው ሁኔታ ውስጥ በነበሩ እግዚአብሔር አምላክ ሆይ መፈታት ይሆንላቸው። በክርስቶስ ኢየሱስ ደም ጉልበት መፈታት ይሆንላቸው። ለነገሮቻችሁ መፈታት፣ ለህይወታችሁ መፈታት፣ ለአገልግሎታችሁ መፈታት፣ በእግዚአብሔር ፊት ቆማችሁ እንዳታገለግሉ የሚያደርጋችሁ ገደብ በኢየሱስ ደም ጉልበት የተወጋ ይሆን። ህይወታችሁን ለቆ፣ ዘመናችሁን ለቆ፣ አገልግሎታችሁን ለቆ፣ ቤታችሁን ለቆ የተኛው ገደብ፣ የተኛው ጥያቄ፣ የተኛው እንቆቅልሽ በኢየሱስ ደም ጉልበት የተወጋ ይሆን። እግዚአብሔር አምላክ ሆይ ነፃ ስለምታወጣቸው አመሰግናለሁ። ጸሎታቸውን ስለምትሰማ አመሰግናለሁ። በዚህ ድምጽ በህይወታቸው ላይ ታላቅ ነገር ስለምታደርግ አመሰግናለሁ። ሰምቶ አሜን ብሎ ለሚቀበሉ እግዚአብሔር ታላቅ ካንተ የሆነ ጉብኝት በህይወታቸው ላይ ይሆን። በክርስቶስ ኢየሱስም ስልጣን ጉብኝት በቤታቸው ላይ ይሆን። እግዚአብሔር አምላክ ይህን በህይወታቸው ላይ በእያንዳንዱ ላይ ስለምታደርግ አመሰግናለሁ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስም ስልጣን አሜን። ሰምታችሁ ሼር አድርጉ። በእምነት ተቀበሉ። አሜን ብላችሁ እግዚአብሔር ይሰራል።